የሰላም ስምምነት ይመለከታል። የአማራ ፋኖ ብሔራዊ ንቅናቄ የወለጋ ቢዛሞ አይሻ ሰይድ እዝ አርበኛ ጌጤ ግርማ መብረቅ ክፍለ ጦር ባደረገው ጥሪ መሰረት ጥሪውን ተቀብለው የመጡ በተለያየ አቅጣጫ ሲሄዱ የነበሩትን የፋኖ ወታደሮች ድርጅቱ ባወረደው ህግና ደንብ መምሪያ መሰረት ተቀብለን ልንሰራ ህዝብ መራሹ ስርዓት ለመታገልና ሀገር አፍራሹን የብልጽግና አገዛዝ እስከ መጨረሻው ለመፋለም እኔም ጭርቆስ አለሙ በአሰራር ልዩነት ወደ ማንኛውም አደረጃጀት ሳልሳተፍ መቆየቴ ትልቅ ጸጸት እየተሰማኝ ወደፊት በአርበኛ ጌጤ ግርማ መብረቅ ክፍለ ጦር ስር ተካትቼ ድርጅቱ በሚሰጠኝ መመሪያ ልሰራና ህዝቤን ለማገልገል ተስማምቻለሁ። በአባልነትም ሆነ በአመራርነት ለመስራት በተሰጠኝ የሥራ ዘርፍ ለመስራት ዝግጁ ነኝ። ይህንንም ስል በፊርማዬ አረጋግጣለሁ። ሰኔ 17 ቀን 2018 ዓ.ም አፋብን ወለጋ ቢዛሞ አይሻ ሰይድ እዝ አርበኛ ጌጤ ግርማ መብረቅ። እስክንድር ጽምዶን አጋለጠ። የጎንደር ፋኖ ከጽምዶ መውጣት። በመቀሌ የድሮን ጥቃት ተፈጸመ። የትግራይ ክልል የድሮን ቅድመ ሁኔታዎችን ይፋ አደረገ። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ ዛሬ በአማራ ክልል በሚንቀሳቀሱ የፋኖ ኃይሎች አመራር በምስራቅ ወለጋ መግለጫና አዲስ የጽምዶ ጥምረት ሂደት ዙሪያ የተሰሙ አዳዲስ መረጃዎችን እንዲሁም የትግራይ ክልል ወቅታዊ ሁኔታ ስለተፈጸሙ የድሮን ጥቃትና ስለ ኦሉሴጉን አባሳንጆ የድንገተኛ ድርድር ጉብኝት የተሰበሰቡ መረጃዎችን አገናኝተን ይዘንላችሁ ቀርበናል። በአማራ ፋኖ አመራር መካከል ያለው አዲስ ልዩነት፣ የአቶ እስክንድር ነጋ መግለጫ፣ የቀድሞ የባልደራስ ፓርቲ ሊቀመንበርና አሁን በአማራ ፋኖ ብሔራዊ ንቅናቄ ወይም አፋብን ውስጥ በአባልነት የተንቀሳቀሱ እንደሚገኙ የተናገሩት አቶ እስክንድር ነጋ ንቅናቄያቸው ከሙሉ አባላት እውቅና ውጪ ከሌሎች ኃይሎች ጋር ጥምረት ለመፍጠር ማድረጉ ተቀባይነት የለውም ብለዋል። አቶ እስክንድር ነጋ ዛሬ ለዶቼ ቬለ በሰጡት ቃለ ምልልስ በአፋብን ውስጥ የተሰጣቸውን ኃላፊነት ያልተቀበሉት ከውስጥና ረጅም እጅ ባላቸው የውጭ ኃይሎች ጫና ምክንያት ከአመራራቸው በመገፋታቸው እንደሆነ ገልጸዋል። የግድያ ሙከራዎችና የትግል መስመር ከመንግስት ወታደራዊ ኃይሎችና ለጊዜው ስማቸውን መጥቀስ ከማይፈልጉ ታጣቂዎች ተደጋጋሚ የግድያ ሙከራ ተደርጎባቸው እንደነበር የተናገሩት አቶ እስክንድር ኢትዮጵያ ውስጥ ከሰላማዊ የፖለቲካ ትግልና ወደ ትጥቅ በመግባታቸው ግን እንደማይቆጩ ተናግረዋል። ከጋዜጠኝነት እስከ ሰላማዊ የፖለቲካ አመራርነት የደረሱት አቶ እስክንድር በተደጋጋሚ ለእስራት ከተዳረጉ በኋላ ወደ ጥቁ ትግል ለመግባት ጫካ መግባታቸውን ይናገራሉ። የጎንደር ፋኖ አቋምና የምስራቅ ወለጋ መግለጫ አቶ እስክንድር ጽምዶን ያጋለጡት ሲሆን የጎንደር ፋኖ ከጽምዶ ውጭ መሆኑን ተገልጿል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ አፋብን በወለጋ የለም ለማለት የምትጋደሙ የአልሸባብ ደጋፊዎች እና ጀዋር መሐመዶች ይህን መግለጫ ስሙ በሚል በምስራቅ ወለጋ የሚንቀሳቀሱ አካላት መግለጫ የሰጡ ቢሆንም በአመራሩ የፖለቲካ መስመርና የጽምዶ አካሄድ መካከል ያለው ልዩነት ግን አሁንም በግልጽ እየታየ ይገኛል። የሰላም ስምምነት ይመለከታል። የአማራ ፋኖ ብሔራዊ ንቅናቄ የወለጋ ቢዛሞ አይሻ ሰይድ እዝ አርበኛ ጌጤ ግርማ መብረቅ ክፍለ ጦር ባደረገው ጥሪ መሰረት ጥሪውን ተቀብለው የመጡ በተለያየ አቅጣጫ ሲሄዱ የነበሩትን የፋኖ ወታደሮች ድርጅቱ ባወረደው ህግና ደንብ መምሪያ መሰረት ተቀብለን ልንሰራ ህዝብ መራሹ ስርዓት ለመታገልና ሀገር አፍራሹን የብልጽግና አገዛዝ እስከ መጨረሻው ለመፋለም እኔም ጭርቆስ አለሙ በአሰራር ልዩነት ወደ ማንኛውም አደረጃጀት ሳልሳተፍ መቆየቴ ትልቅ ጸጸት እየተሰማኝ ወደፊት በአርበኛ ጌጤ ግርማ መብረቅ ክፍለ ጦር ስር ተካትቼ ድርጅቱ በሚሰጠኝ መመሪያ ልሰራና ህዝቤን ለማገልገል ተስማምቻለሁ። በአባልነትም ሆነ በአመራርነት ለመስራት በተሰጠኝ የሥራ ዘርፍ ለመስራት ዝግጁ ነኝ። ይህንንም ስል በፊርማዬ አረጋግጣለሁ። ሰኔ 17 ቀን 2018 ዓ.ም አፋብን ወለጋ ቢዛሞ አይሻ ሰይድ እዝ አርበኛ ጌጤ ግርማ መብረቅ። በትግራይ ክልል የተፈጸሙ የድሮን ጥቃትና የአባሳንጆ ድርድር እንቅስቃሴ። በምስራቃዊ ዞን የተፈጸሙ የድሮን ጥቃት በትግራይ ክልል በምስራቅ ዞን እጻቢ ወረዳ በፈላጊ ወይኒ ጣቢያ መብርሃቱን በሚባል ቀበሌ ልዩ ስሙ ቢሊጋ በተባለ ስፍራ በሚገኘው የሱር ኮንስትራክሽን ካምፕ ላይ ከሌሊቱ 7 ተኩል አካባቢ የድሮን ጥቃት ተፈጽሟል። ጥቃቱ የተፈጸመው በሱር ኮንስትራክሽን ካምፕ ላይ ሲሆን በካምፕ ውስጥ የጦር መሳሪያዎች መኖራቸው ተዘግቧል። ኦሉሴጉን አባሳንጆ ድንገተኛ የመቀሌ ጉብኝት። የአፍሪካ ህብረት ልዩ መልእክተኛና የቀድሞ የናይጄሪያ ፕሬዚዳንት ኦሉሴጉን አባሳንጆ የፌዴራል መንግስቱን እና ህወሓትን ወደ ንግግር ለመመለስ ጥረት እያደረጉ ይገኛሉ። ኦባሳንጆ ወደ መቀሌ ያቀንተው ከዶክተር ደብረጽዮን ገብረ ሚካኤል እና ከህወሓት አመራሮች ጋር ተወያይተዋል። ይህ ጉብኝት አስቀድሞ በመደበኛ መርሃ ግብር የተያዘ ሲሆን በድንገተኛ የተደረገ እንደነበር የተገለጸ ሲሆን ኦባሳንጆ ከፌዴራሉ መንግስት ጋር ተወያይተው በሚቀጥሉት 1 እና 2 ሳምንት እንደሚነጋገሩ ገልጸዋል። የትግራይ ክልል የድርድር ቅድመ ሁኔታዎች
የትግራይ መንግስት ፕሬዚዳንት አስቀድሞ የያዙትን መርሃ ግብር አቋርጠው ከአባሳንጆ ጋር ከተገናኙ በኋላ በባለፈው ሰኔ በተደረገው መግባባትና ውይይት መሰረት ትርጉም ያለው ክትትልና ቁጥጥር ባለመደረጉ ደስተኛ እንዳልሆኑ ሁኔታው የከፋ ውጥረት እንዳመራ አብራርተዋል። ከፌዴራል መንግስት ጋር ውይይት ለመጀመር የሚከተሉትን ነጥቦች መሰረታዊና ቁልፍ መሆናቸውን አጽንኦት ሰጥተዋል። የኢኮኖሚ ማዕቀብና እገዳን ማንሳት፣ ወታደራዊ ከበባ ማቆምና የተፈጠረውን ውጥረት ማርገብ፣ የትግራይ ህገ መንግስታዊ ግዛት ወደ ነበረበት ወደ መደበኛ ሁኔታ መመለስ፣ የተፈናቀሉ ሰዎችን ደህንነታቸውንና ክብራቸውን በጠበቀ መንገድ መመለስ፣ የህዝባዊ ወያኔ ሓርነት ትግራይ ህወሓት ፖለቲካዊና ህጋዊ ማንነት መመለስ፣ የትግራይ ክልል ኮሚኒኬሽን ቢሮ ተጨማሪ ማብራሪያ የትግራይ ክልል ባወጣው መግለጫ በብልጽግና መንግስት በኩል በተሰጡት መሰረታዊ ጉዳዮች ላይ ጨብጥ ያለና እውነተኛ ማሻሻያዎች እንደሌሉ ገልጿል። በመሆኑም ላለፉት 4 ዓመታት የነበረውን ያልተሳካና ጨብጥ ያልሆነ ሂደት፣ ተደጋጋሚ ውይይቶችን፣ የማይፈጸሙ ቃል ኪዳኖችንና በምድር ላይ ያለውን ሁኔታ ከሞላ ጎደል ወደ ከፋ ደረጃ እየተለወጠ የሚሄድበትን አካሄድ እንደገና ለመድገም ምንም አይነት ፖለቲካዊ ፍላጎት እንደሌለው አስታውቋል። ይሁን እንጂ ትርጉም ያለው ታማኝ፣ ግልጽና ጨብጥ ያለው የጊዜ ገደብ የተቀመጠለት እንዲሁም በዋና ዋና ኃይሎች የሚደገፍ የሰላም ውይይት ለማድረግ ዝግጁ መሆኑን አረጋግጧል። በሌላ በኩል ህወሓት በበኩሉ ህልውናዬን በብልጽግና መቃብር ላይ አረጋግጣለሁ በሚል ለጦርነት ዝግጅት ላይ እንደሚገኝም ተመልሷል። በአንድ በኩል በአማራ ክልል በፋኖ አመራሮች መካከል ያለው የፖለቲካና የትግል አቋም ልዩነት እየሰፋ የመጣ ሲሆን፣ በሌላ በኩል ደግሞ በትግራይ ክልል የድሮን ጥቃቶችና ወታደራዊ ውጥረቶች በቀጠሉበት ሁኔታ የሰላም ድርድር ጥረቶች ቀጥለዋል። ለተጨማሪ አዳዲስ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ መረጃችን በማህበራዊ ሚዲያ ላይ የተዘዋወሩ በሚገኝ ተንቀሳቃሽ ምስል የቀድሞው የውጭ ጉዳይ ሚኒስትር የነበሩት አቶ ገዱ አንዳርጋቸው በአሜሪካ ዴንቨር ከተማ ውስጥ ፓርኪንግ እየሰሩ እንደሚገኙ የሚያሳይ መረጃ መነጋገሪያ ሆኗል። የቀድሞ ከፍተኛ የመንግስት ባለስልጣን የነበሩት ግለሰብ በዚህ የስራ ዘርፍ ላይ ተሰማርተው መታየታቸው በብዙዎች ዘር አስገራሚና አሳዛኝ ሁኔታ ሆኖ ተነስቷል። በሌላ በኩል የኤርትራ ተጨማሪ የአሜሪካ ማዕቀብ ሊጣልባት እንደሚችል ተገለጸ። በቀይ ባህር ውስጥ በኤርትራ ሰንደቅ ዓላማ ስር ስትንቀሳቀስ የነበረች የኢራን መርከብ ተከትሎ አሜሪካ ኤርትራን ኦፕሬሽን ኢኮኖሚክ አውትካስት የተሰኘው ከኢራን ጋር የኢኮኖሚ ግንኙነት ባላቸው ሀገራት ላይ በሚጣለው ማዕቀብ ውስጥ ልትካተት እንደምትችል ተመልክቷል። ለዛሬ የነበሩን ዜናዎች እነዚህን ይመስሉ ነበር። እንዲሁም ያቀረብነው ዜና ላይ መልእክት ካላችሁ ኮሜንት በመጻፍ ሀሳባችሁን ይግለጹልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ